ያንቺ አይደለም እየቀለድክ መሆን አለበት። ምንም አልቀለድኩም ወላሂ እየቀለድክ መሆን አለበት። አይ እንግዲህ ያንቺ ነገ ነው ቢገዛም ማለት ይሄ ሁላ ልብስ ላንቺ ነው የምሰበስበው አብዴሻል የምርህ ነው እና አንተ ግን ሆነ ነው ሁሌ ለኔ ልብስ ሳገዛ እንኪ ልብስ ገዛሁልሽ ያከመዋሽው ፕራንክ ለደዛው ላይ ታስጠላለህ አይገር ፍራንክ የሚባለው ነገር መጣሽ ምን ላድርግ አይሆንም እንደዛ የሚባል ነገር እኔ ኤር ነው አይደል እንዴ ስለዚህ ሞከርሽላት ለልጅቷ አሁን እየተከታተለች ነው ጭራሽ ሰው ልብስ ነው ያን ያ አላህ ከወንጀል አስዳን ያ ረቢ እርጋታን ስጠን ያ ገፋር ሰላም አምጣልን አንድነት እዝነት ሞላብን ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሰላም ናችሁ እንግዲህ ዛሬ ለሐዋ ትልቅ ሰርፕራይዝ ይዤ መጥቻለሁ ቁጭ በይ እስቲ ምን ነው ዛሬ አመሸህ እኮ በጣም ይሄ ማምሸቱማ አሪፍ ነው ለኔ ነው አረ መጀመሪያማ በዚህ አንቺን ላብላሽና ማለት እንደኔማ ዛሬ እንከባከብሻለሁ አዎ እኔ ልንከባከብህ እንጂ አንተ ቢላው ምንድነው ስራ መተመም ማለት ነው ይሄ ማለት ሌላ ጉዳይ ነው ማለት አረ ማለት አልገባኝም የሚቆርጥ ቢላው እኮ አይደለም ኧረ እሱ ቆርጣል እንዴ እንደማይቆርጥ እዚህ አርግ ረበለው አሁን መጀመሪያ ሰላም አለይኩም ስትሰማሁኝ አይደል እኔም ልበል ሰላም አለይኩም ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ የኛ ውድ ቤተሰቦች ሰላም ናችሁ ደህና ናችሁ እንዴት ናችሁ በጣም ጠፍተናል አይደለ በጣም ጠፍተናል ብቻ አጥፍቻቸዋለሁ በነገራችን ላይ ልጆቹንና ሐዋን በጣም ጠፍተናል እሺ በክሽ እንግዲህ ዛሬ እኔ እንጃ ቢቢልኝ ቆንጆ በቃኝ የኔ ቆንጆ ነው ምልሽ የኔ አበባ እስቲ ዛሬ ግን ይሄ ሰበካ ገባኝ ትቀበለኛለች አትቀበለኝም ነው ስጦታውንና መጀመሪያ ማባበል ስላለብን ረበለው ወዴ ሞላ በቃኝ ኧረ አልበቃሽ ወዲሽ እየነገረኝ አቤት ራፏ ምን ያክላል ጎበዝ ከፈትሽው እኮ ጭራሽ በቪዲዮም በቃኝ ብርቱካኗን አይ በቃኝ ችግር የለውም ይቅርብ ቢላው ባይቆርጥም ችግር የለውም ቆርጦል እንዴ ሰውየው ምን መሆኑ ነው ለኛው ውድ ቤተሰቦች የጠፋንበት ምክንያት ያው ልጆች ጋር በጣም ጀማልም ስራ ቢዚ ይሆናል እኔም ደግሞ ልጆቹ ጋር ማለት ማታ እሱ ሲመጣ እኛ ወደ እንቅልፍ እንሄዳለን በዛ ምክንያት በጣም እንትን ብለናል አቤት ችግር የለውም ኧረ በስቷል አይበዛም የታሪክ ልጎርሶ በዛ እንዴ እና እንግዲህ ዛሬ አቤት ፍቅር ነው በቃ ዛሬ ፍቅር ነው እኔ የምልህ ግን እንደዚህ የምታጎርሰኝ በሰላም ነው የሆነ ምክንያት ቢኖረኝ ይሆናል ብዬ ነው ያሰብኩት እኔ እንደዚህ አጉርሰኝ ዛሬ ሁሉ ነገር ነው ከበከው አይገባኝ እንግዲህ አንድ ዲያውላ ብር ነው የጨረሰው መቀበል አለመቀበል እስቲ ልበሽና ሳይን በነገራችን ላይ ዘንድሮ ማን ነበር በኢድ እሷ ልብስ አልገዛችም ነበር ለማሂር ላምቲና ለኔ ነው ልብስ የገዛ ነው አሁን የራሷ ብቻ ነው እንዴ አልገባኝም ክፍፍል አድርገናል ወጪ ባንድ ላይ አይቻልም ኢትዮጵያ ላይ ስትኖሩ ማለት ነው ክፍፍል ማድረግ አለባችሁ የሚቀደማል እኛ ተቀድመን ነበር አሁን ደግሞ ይሄ ሁሉ ታዲያ በስቷላ አልገባኝም እንዴ ማለት ነው ማሻአላህ እቺኔቱን አለ ሳታያችን አየሽ በእናትሽ እስቲ ትቆሱንም ላይ ሆኖ አትዘረጋግፈው ነው ሳላየው እንዴ ምን ማለት ነው ይሄ በቃ አረጀች እኮ በቃ ካምባላ አደሬ ነው ማለፍሳት ተመልከቱ ስፋቱ አደሬ ፈና አደሬ ነው ማለፍሰው ካምባላ ስፋቱን ተመልከቱ ይሄ ለነማዘር ነው እስኪ እንዴት ነው ባክሽ ያው ጣውላቂት ነው ባክሽ ምንም ነገር የለም አይታይም
እስኪ አንተ ጥላ እየሆንከኝ ነው መሰለኝ። ኧረ እኔ ጥላ ምን ሆናለሁ? እስቲ የሚማዘር ነው እንዴ? እንጂ ጀማል ግን አባዬው እንዴት ነው ያወዳደሩ? አቅሜን ስታው ምን ማዘር ነው መሰለኝ። እኔ በጣም ይሄ ቱርክ አባያ ነው ጀማል። አንተ ቱርክ ነው አባያው ማለት ነው። እኔ ባሳያቸው እኮ እኔ ላይ ነው የሚያምረው ካንቺ የበለጠ። እስኪና እኔ ሳሳያቸው ማሻአላህ ተባረከላ። ይሄ ምንድን ነው የሚባለው? ከለሩን ታውቃለሽ? ይሄ በነገራችን ላይ ደማቃው ቢጫ ነው የምንለው። አዎ የደመቀው ቢጫ ነው። ይሄኛው ደግሞ በሰሊ ነው። ይሄ እንትን ማለት በሰል ማለት በሰል ቲማቲም ነው። ኧረ አይደለም፣ ሽንኩርት አይደለም፣ እሱንም አይደለም። ይሄ ደግሞ ወይነ ጠጅ ነው የሚባለው። ወይነ ጠጅ። እስኪ እኔ አባዬን ላሳያቸው፣ እሱንም በተራ ላሳያቸው። እሺ በቃ እስኪ ዞር እንዴ! እኔማ እንደዚህ ይሄ የቱርክ አባያ ነው። ወይኔ ሲያምር ማሻአላ ተባርከለ ብያለሁ፣ ግን ልክ አይደለም። እንዴት ነው ልኬን ሳታይ የገዛኸው? ማሻአላ ተባረከላ። እስኪ እንዳልሽከረከርበት ይጠልሻል እንጂ እንዳልሽከረከርበት ጫማ ልበሽበታ። ጫማ ልበስበት። ልክ ነው። ቆይ ግን በጫማም አታንጠለጥዩ። እርግጠኛ ነኝ ወላሂ ላታንጠለጥዩ። የለችም እኮ በነገራችን ላይ ቁመት ኦልድ ሞዴል ብሏት የድሮ ሞዴል ይዛ ነው የምትንቀሳቀሰው። አልገባኝም። ምን ለማለት ፈልገህ ነው? የድሮ ምንድን ነው ያልከው? መቀየር አለባት ነው ያልኩት። መቀየሩ ሳይሆን አሁን እኔ ዋናው ነገር ልብስ ሄደን ልክ ይሁን ብቻ። ኦኬ ስለመቀየሩ በኋላ ትደርሳለህ። እሱ ችግር የለውም። ጫማው ጋማች መጣ እንዴ? ማሻአላ። እና እንዴት ገመትከው? ገልብጣ ነው እንዴ የለበሰችው? ምኑን? ወደ ኋላ ነው ወደ ፊት ነው የለበሰው? አባያው ነው። አባያው እንዴት ይገለበጣል? አንተ ይሄ ሁሉ ብልጭ ተቀምጦበት ሲያምር ማለት ነው። እኔ መቼም በጣም ነው ደስ ያለኝ። እስኪ ልየው ደግሞ እርግጠኛ ነኝ በዚህም አይነሳም። በጣም ረጅም ነው። ዛሬ ምን ነው ረጅም ሰው ጋር ነው እንዴ ዋልከው? ረጅም ሚስት ፈልግ ነበር። ምን ማለት ምን ያደርጋል? ምን ያደርጋል ስትል እስቲ ሳስበው እኔ ረስተህ ረጅም ሰው ጋር ነው ማለት ነው ያልከው። አጭርማ ሰጥቶኝ አጭርማ አጭር ነው። ልሰርበኝ ነው እንዴ ያመጣው? አልገባኝም። ይሄ እኮ መሳደብ ነው። እስቲ አሁንም ጫማውን ለብሰሽ አልዘለቅሽውም? አይ አሁን ትንሽ ያውጩ አይሆነሽም። በቃ አይ አሁንማ አንስቼዋለሁ። ደህና ነው። አስቆርጠዋለሁ። በቃ አይሆነሽም። እንዳንተ ቆይ እንዴት ነው ረጅም ሰው ጋር ውለህ እኔን ረስተኝ ይሄንን ንግስት የምታው ማለት ነው? አጭር ካሁን በኋላ አልገዛም ብዬ ነው። አልገባኝም። ቀሚሱ በጣም እና ይሄን ይመስላል ምርጦች። እንግዲህ ደስ አለሽ ወይስ እንዴት ነው ነገሩ? እኔ በጣም ደስ ብሎኛል። አባያው በጣም ነው የሚያምረው እና ደግሞ ቱርክ ነው። ሁለት የምገዛው አመት በአመት ነው። ማሻአላህ ብያለሁ። አመት ትለብሳለች ይሄንን። ከዛ በኋላ ጥያቄ የለም ማለት አሁን የዛሬ አመት ነው ይሄ የሚቀየረው። እኔ ታዲያ ሁሌስ ባረፍ አይደለም የምለብሰው? የዛሬ አመት ያድርሰን። አዎ ኗሪ ያርገን። ካልሞት ከሞት ነው እንግዲህ ያው እንጂ ይር ላይ የምንቀይረው እኛ ነን። እኛ ተራ ነው እዛ ሲያደርሰን። ታዲያ እኔ የዛንስ ምን እላለሁ? እኔ ግን ይሄ ነው ያማረኝ። ማሻአላህ ብያለሁ። በነገራችን ላይ ያው ሌላውንም ላሳያችሁ። ለልጆች እንኳን በየጊዜው ነው የምገዛላቸው። እሱ በተለይ ማሄር እየጠበቡ ነው የሚሄደው። በየሶስት ወሩ እየጠበዋል። እሺ እባክሽ። ይሄ ዛሬስ እንደው ከከለርሽ ጋር ይሄዳል ማለት ጥቁር ሰው ላይ ይሄዳል ብዬ እንዴ? እኔ ጥቁር ነኝ እንዴ? ወይኔ ጉዴ! ጥቁር እያደረገ እንግዲህ እስቲ ኧረ እኔ ጥቁር አይደለሁም። እቺ ትሻላለች። እቺ ለጥቁር ሰው ትሆናለች። እቺ በጣም ታምራለች። ቢጃማዎች ማሻአላህ ብያለሁ። እስችንም ለያት እስኪ ዘርግቼ እስኪ
ዋው 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 እቺ ከዚች ጋር ነው የምትሄደው። ትለያለች። መስቀያ በሉት ያው መስቀል ነው። መስቀያ ነው ያልከው። ይሄን ጥያቄ ሁሉ በኋላ ትመልሰዋለች። ችግር የለውም ከልብሱ ኋላ ማለት ነው። በነገራችን ላይ ያው እኔ ቤት ለቤት ሀደሬና ቢጃማና ጉፍታ ነው የምለብሰው። ቻው አረጀሽ አስረጅተናል። ሌላ ሚስት መፈለግ ነው። ማስረጀት አስረጅተናል፣ እጅ አሰጥተናል። አረ ሀደሬ መልበስ እኮ ማርጀት አይደለም። አረጀሽ በቃ በጊዜ የመጣውን መጠቀም ነው ማለት ነው። ሀደሬ እንዴት ነው ሀደሬው? ሳምሮብኝ የዛሬ አመት ሽፎን አይገዛም ይቀየራል። አረ ሽፎን እኔ ሽፎን እንደው ስንቱን ሽፎን ለበስኩት በዓል እስኪ አንተ ይቀየራል ካሁን በኋላ። ምኑ ሀደሬው ነው? ችግር የለውም አንጣው እንጂ ያን የሚያምር ሀደሬ ነው። ማሻአላህ ብያለሁ። በጣም ነው ደስ የሚለው። ወደ ጀልባብነት እንመልሳለን። አዲስ የመጣ እንትን አዲስ የመጣ ቢጃማና ጉፍታ ነው። እስኪ አምጣ። ይሄ ነው ይሄ ደግሞ በጣም ነው የሚያምር። ወይ ይሄን ጉዳ አሚት ያላየችም። በነገራችን ላይ አሚት ብታይ ወይ እንደዚህ ትላለች። ዛሩ አይነሳ ወይ ይቻለኝ ማለት ነው። እኔ ራሱ ደብቃታለሁ እንጂ አሚቲ በጣም ነው የምትመቃኘኝ። በነገራችን ላይ ማሄር እንኳን ያን ያክል ማሄር የሚመቃኘው አሚቲን ነው አሁን ላይ ማለት ነው። እናቴ ለአሚቲ የሆነ ነገር ስገዝ ለምንድን ነው ለኔ የማገዡ ነው የሚለው። አሁን ጀማል ያው ጉዱ አልታየም ገና። ኧረ የለም እኔ ነገር አልፈልግም። ሲነጋ ይለይለታል ይለይልሃል። እንጠቅ ማሻአላህ ብያለሁ። ግን እኔ በጣም ብዙ አርፈሽ ተቀመጭልኝ። እንግዲህ እነሱ ያውቃሉ። እኔ አምሮብኛል። እንግዲህ ተመስገን አልሐምዱሊላህ። እንዴ ነው በእናትሽ የኛው ትንሽ ከለርሽ ጋር ጥሩ ነው። ሁሉም ከለሪ ጋር ከለርሽ ጋር ስትለኝ እኔ ሁሉም ልብስ ያምርብኛል። ይሄ አደሬው አሪፍ ነው። ይሄ አባያው አሪፍ ነው። በነገራችን ላይ አባያው በጣም ይወድ አባያ ነው። እንደዚሁ ሳይው አውቀዋለሁ። እሺ እባክሽ። እና ግን ረዘም ማለት